የዓለም ሀያላን የእግር ኳስ ሀገራት እየተጋደሉበት ያለው 23ኛው የዓለም ዋንጫ ውድድር እንዳማረ ቀጥሏል። አሳዛኝም አስደሳችም እውነቶችን እያስኮመኮመን ያለው የ4 ዓመት ብርቁ ዓለም ዋንጫ ሌሊቱንም ለአንዱ ደስታ ለአንዱ ሀዘንን ሲያሳቅፍ አድሯል። ንጉሱም ከዓለም ዋንጫው ሸሽቷል። ፖርቹጋል ኩርኩም በሚገባቸውና የማይረቡ ተብለው በብዙዎች በተሰደቡ ልጆቿ ሳትኮራ ለዘላለም የተመኘችውን ዋንጫ በሩቁ ተሰናብታለች። የእግር ኳስ ንጉሱም አንድ የቀረውን ሽልማት ለመሳም ሳይታደል ቀርቶ አሳዛኝ ተሸናፊም ተሰናባችም ሆኗል። ስፔን በበኩሏ ዓለሟን በሚያሳዩት ውድ ልጆቿ ተጋድሎ በመጨረሻ ጣፋጭ ድል ተቀዳጅታ ቀጣዩን ዙር ተቀላቅላለች። ብዙዎችን በደስታ ጮቤ ያስረገጠው ደግሞ የአሜሪካ መራር ሽንፈትና አሳዛኝ ስንብት ነው። የትራምፕ የፖለቲካ እጆች ከሚርመሰመሱበት የዓለም ዋንጫ ሆድ አሜሪካ በቤልጅየም በትር ተቀጥታ ወጣ ተሰናብታለች። እነሆ የሩብ ፍጻሜ ተፋላሚዎችና ተሰናባቾች የተለዩበት የሌሊቱ አስደናቂ የዓለም ዋንጫ ጨዋታዎች በዕለቱ ከሜዳ ባሻገር የገበያ ስፖርት ትንታኔያችን እንደሚከተለው ይቀርባል። ሰኔ 30 ቀን 2018 ዓ.ም ዕለተ ማክሰኞ። ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። የዚህ ፕሮግራም ስፖንሰራችን ደግሞ ሜሪት ፕሮፐርቲስ ሲሆን አጭር ማስታወቂያውን አይተን ስንመለስ በቀጥታ ወደ መሰናዷችን እናመራለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። ሚካኤል ሜሪኖ የትርፍ ሰዓት ድራማ ስፔን ፖርቹጋልን ከዓለም ዋንጫው አሰናበተች ሲሉ የዓለም ሚዲያዎች በሰፊው ዘገቡ። ጥቂቶቹ ደግሞ ሜሪኖ የሮናልዶን የዓለም ዋንጫ ተስፋ አመከነው ሲሉ ይገልጹታል። ብዙዎች ደግሞ የፖርቹጋል ተጫዋቾች የሮናልዶን የዓለም ዋንጫ ህልም አጨለሙበት፣ እኔ ምቀኞች፣ እኔ እርጉሞች ሲሉ ይኮንኗቸዋል። የሆነ ሆኖ ግን ውጤቱ ደጋፊውን ያሳዘነው የፖርቹጋል ሳይሆን የሮናልዶ አንድ የቀረ ህልም አለመሳካቱ ነው። በ2026 የዓለም ዋንጫ ውድድር በጉጉት ሲጠበቅ የነበረው የአውሮፓውያኑ ሀያላን ፍልሚያ በስፔን የ1-0 አሸናፊነት ተጠናቋል። በዳላስ በነበረው እጅግ ደማቅ የስቴዲየም ድባብ ሁለቱም ቡድኖች እስከ መጨረሻው ደቂቃ ድረስ ብርቱ ፉክክር አድርገው ነበር። በመጀመሪያው አጋማሽ ስፔኖች በኦያርዛባል አማካኝነት ወርቃማ የጎል ዕድል ቢያመክኑም በኳስ ቁጥጥር ብልጫ ግን 55% ያህል ለመውሰድ ችለዋል። በአንጻሩ ፖርቹጋሎች በአጸፋ ወይም በመልሶ ማጥቃት አደጋ ለመሰንዘር ሲሞክሩም አይተናል። አንደኛውም ሁለተኛውም የጨዋታ አጋማሽ ብዙም ባልተራራቀ የጨዋታ መመጣጠን መደበኛው ሰዓት 0-0 ተጠናቆ ጭማሪ ተብሎ 6 ደቂቃ ቦርዱ ላይ ባየንበት በሰከንዶች ቅጽበት ስፔናዊው የሚካኤል አርቴታ ስሪት የመድፈኞቹ የቁርጥ ቀን ተጫዋች ሚካኤል ሜሪኖ 90 ደቂቃ አልቆ በጭማሪው አንደኛዋ ደቂቃ ላይ ያስቆጠራት አስደናቂ ግብ ሀገሩ ስፔንን ወደ ሩብ ፍጻሜው የሚወስድ የትራንስፖርት ትኬት አስቆርጣለች። በጨዋታው ላይ የፖርቹጋሉ ግብ ጠባቂ ዲያጎ ኮስታ ድንቅ የግብ ማዳን ብቃት ሲያሳየን ቢያመሽም በመጨረሻ ግን ቡድኑን ከሽንፈት ሊታደግ አልቻለም። የሮናልዶ የቡድን አጋሮች ማሳየት ያልቻሉትን ቁርጠኝነትና የማሸነፍ ወኔ እንዲሁም የአሰልጣኝ ሮበርቶ ማርቲኔዝ ያልጠራ የአሰልጣኝነት ጉድለት ፖርቹጋልን ከንቱ አስቀርቷል። በብዙዎች ዘንድ ቡድኑን ለዚህ ሽንፈት አብቅቶ
ተጫውተዋል ተብለው ጣት የተቀሰረባቸው የፖርቱጋል ብሔራዊ ቡድን አሰልጣኝ ሮበርቶ ማርቲኔዝ በበኩላቸው ከጨዋታው በኋላ ኃላፊነታቸውን በይፋ ለቀዋል። ይሄ የመጨረሻ ጨዋታዬ ነው፣ የፖርቱጋልን ሕዝብ አመሰግናለሁ ሲሉ የተናገሩት ሮቤርቶ ማርቲኔዝ ወደ ፖርቱጋል የመጣሁት ዓለም ዋንጫን ለማሸነፍ ነው፣ የቻልኩትን አድርጌያለሁ፣ መቆየቴ ጥቅም የለውም ሲሉ ስንብታቸውን አብስረዋል። የዛሬው ጨዋታ በዓለም ዋንጫው የፖርቱጋል ምርጥ ጨዋታ ነው ያሉት ሮበርቶ አክለውም ፖርቱጋላውያን በዚህ ብሔራዊ ቡድን መኩራት አለባቸው ሲሉም ተናግረዋል። ነገር ግን ማንም አይኮራበትም። በክለቦቻቸው በርካታ ስራዎችን የሰሩት የፖርቱጋል የመሃል ሜዳ ተጫዋቾችን ቢሆኑ ለሀገራቸውና ለሮናልዶ ሲሆን ሐሞታቸው ፈሶባቸው ምቀኝነት ነግሶባቸው እግራቸውን ቆፈን ወርሶት ብቃታቸውን ዳዋ ለብሶት አንዳቸው አስደናቂ ስራ ሲሰሩ ሳናይ ጨዋታቸውን አጠናቀዋል። በዚህም አዲስ መጥፎ ክብረ ወሰንና አሳዛኝ እውነታ አጽፈው ለማለፍ ተገደዋል። እንደ ኦፕታ መረጃ ከሆነ ከ1966 ጀምሮ እስካሁን ድረስ በአንድ የዓለም ዋንጫ ውድድር ላይ አንድ የአጥቂ ስፍራ ተጫዋች ከቡድን አጋሮቹ የግብ ዕድል ሳይፈጠርለት ሲቀርና ተጫዋቹ በበኩሉ ይህንን ያህል ከፍተኛ የጎል ሙከራ ሲያደርግ ክርስቲያኖ ሮናልዶ የመጀመሪያው ተጫዋች ሆኗል። በዚህ የዓለም ዋንጫ 23 የጎል ሙከራዎችን ያደረገው ክርስቲያኖ ሮናልዶ ከቡድን አጋሩ የተፈጠረለት 6 ብቻ ሲሆን የተቀረው 17 የጎል ሙከራ ግን በግል ጥረቱ የመጣ ሙከራ ነው። ይህ አንጋፋ የእግር ኳስ ኮከብ የታሪክ መዝገቦችን የሞላው ብላቴና በርካታ የህይወት መሰናክሎችን ሁሉ አልፎ ራሱን በዓለም ላይ አግዝፎ የዓለምን ግማሽ ደጋፊ ለፖርቱጋል እንዲቆሙ ያደረገ ግን በሀገሩ ልጆች የተገፋ ንጉስ ነው። ነብይ በሀገሩ እንዲሉ በዘርፉ የማትታወቅ ሀገሩን በዓለም ካገነነ በኋላ አሁን ግን የሀገሩን ማሊያ ለብሶ ሜዳ ላይ ሲቦርቅ የምናይበት ጊዜ ያበቃ ይመስላል። ፖርቱጋልም አሁን በዓለም ያላት ተወዳጅነት አብሮ የሚያበቃ ይመስላል። ደጋፊዋ ከሮናልዶ ጋር አብሮ ገሸሽ ይላታል። ተወዳጁ ንጉሱ ተጫዋቿ የለምና ማንስ ይደግፋታል? ማንስ ያስታውሳታል? የዓለም ዋንጫ አጓጊ ያልተጻፈው ድራማ ለሮናልዶ እንዲህ አብቅቷልና ሁሉም ነገር አብሮ የሚያበቃ ይመስላል። በእርግጥ የፖርቱጋል የዕድሜ ዘመኗ የዓለም ዋንጫ ህልም ለጊዜው ነው የከሸፈው። የሮናልዶ በተጫዋችነት የሚያልመው የዚህ ዋንጫ ህልም ግን ለዘላለም ከስሟል። ይህ ድንገተኛ ሽንፈት የ41 ዓመቱ ታዋቂ ተጫዋች ክርስቲያኖ ሮናልዶ በዓለም ዋንጫ መድረክ ላይ ያደረገው የመጨረሻ ጨዋታ ሊሆን እንደሚችል 99% ተገምቷል። የክርስቲያኖ ሮናልዶ ከዓለም ዋንጫ መሰናበት ከእግር ኳስ ዘመኑ የመጨረሻ ምዕራፍ መዝጊያ ላይ ካገኘው ውድ አጋጣሚ ጋር የተፋታበት አሳዛኝ ክስተት ነው። እግር ኳስን እጅግ ታግሎ ጥሮ ግሮ በሰራው ስራ ከፍ ያደረገው የዘመናችን ኮከብ የተጫዋችነት ዘመኑን ያለምንም የዓለም ዋንጫ ክብር መቋጨቱ አይቀሬ ሆኗል። ስድስተኛና የመጨረሻ የዓለም ዋንጫ ውድድሩ በጭማሪ ሰዓት ከጥቅም ውጭ መሆኑ በሚሊዮን ለሚቆጠሩ አድናቂዎች ጥልቅ ቁጭትን የሚያሰርጽ ልብ የሚሰብርና እንባን ያዘለ ድንጋጤ የፈጠረ ለሱም ለትጋቱና ለድል ናፍቆቱ ተገቢ ያልሆነ ፍጻሜ አሳዛኝ ገጽ ሆኗል። የትልልቅና ተስፈኛ ከዋክብቶችን ውድቀትና የህልም ፍጻሜ ያሳየን የሌሊቱ የስፔንና የፖርቱጋል ፍልሚያ ለታሪካዊ ተጫዋችና ለፖርቱጋሉ አምበል ክርስቲያኖ ሮናልዶ ግን የመጨረሻው የዓለም ዋንጫ ህልም የተቋጨበት አሳዛኝ ምሽት ሆኖ አልፏል። ጨዋታው መደበኛውን 90 ደቂቃ ያለ ግብ አጠናቆ በጭማሪ ሰዓት በተቆጠረች ብቸኛ ጎል ፖርቱጋል ከተሰናበተችበት ሰዓት ጀምሮ የአድናቂዎች ልብ የሰበረበት በስቴዲየምና በመላው ዓለም የሮናልዶ ደጋፊዎች እንባቸውን መቆጣጠር ያቃተበት ብስጭታቸውን ለመቆጣጠር የተቸገሩበት አሳዛኝና ታሪካዊ ክስተት ነበር። በእግር ኳስ ታሪክ ከፍተኛው ግብ አስቆጣሪና የበርካታ ክብረ ወሰኖች ባለቤት የሆነው ሮናልዶ አገሩን የዓለም ዋንጫ ባለቤት የማድረግ ትልቁ ህልሙ ተጨናግፎ ከሜዳ ሲወጣ የታየው ስሜታዊነትና ጥልቅ ሐዘን የስፖርት አፍቃሪያንን ሁሉ ልብ የነካ ሆኗል። ያ በስኬቶች ሲፍለቀለቅ የምናየው የሚወደድ መልክ በአሳዛኝና አንጀት በሚበላ ገጽ ተቀይሮ በትካዜና ተስፋ በመቁረጥ የተሸነፈ ፊት አስተውለናል። ሙሉ ለሙሉ ህይወቱ ከእግር ኳስ ጋር የተቆራኘው ይህ ኮከብ ከከፍተኛው የስኬት ደረጃ ላይ ደርሶ ዋንጫውን ሳይጨብጥ መሰናበቱ በእውነቱ አሳዛኝ ገጽታን ፈጥሯል። እውነት ነው፣ አንዳንድ ታሪኮች ሁልጊዜ አስደሳች
አስደሳች አጨራርስ የላቸውም። ሆኖም ግን የክርስቲያኖ ሮናልዶ ከዓለም ዋንጫ መሰናበት ከሽንፈት አልፎ የትጋት የጽናትና የስፖርታዊ ጨዋነት ተሞክሮ ላበረከተ አንድ ጀግና የተነፈገ ትልቅ ሽንፈት ነውና በእውነትም እግር ኳስ ፍትሃዊ አይደለችም ያስብላል። በዕድሜው ማምሻ ላይ ቢገኝም በምንም ሳይበገር ለሀገሩ አንዳች ነገር ለመስራት ያደረገው ጥረት ለወጣቱ ትውልድ ትልቅ አርያ ነውና ሲያስታውሰው ይኖራል። እሱም እንዳለው ዋንጫው ባይሳካለትም የሰራው ገናና ስም ግን በታሪክ ለዘላለም የሚዘከር አኩሪ የገሃዱ ዓለም ነጸብራቅ ነውና ለቀጣዩ ትውልድ አንዳች ትልቅ ትምህርት ቤት ሆኖ ይኖራል። የፖርቱጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ ከብሔራዊ ቡድኑ የዓለም ዋንጫ ስንብት በኋላ አስተያየቱን ሲሰጥም ማዘኑን ገልጾ ነገር ግን ንጹህ ሕሊና ይዤ እሄዳለሁ፣ ምክንያቱም የነበረኝን ሁሉ ሰጥቻለሁ። ነገ አዲስ ቀን ነው፣ ሕይወት ይቀጥላል። የቻልኩትን ስላደረግኩኝ በእያንዳንዱ ቀን በንጹህ ሕሊናዬ እነቃለሁ ሲል ገልጿል። የዓለም ዋንጫ የመጨረሻ ጨዋታዬ ነው ሲል የተናገረው ሮናልዶ በፖርቱጋል ግን የመጨረሻ ጨዋታዬ አይመስለኝም፣ ገና አልወሰንኩም ሲል ገልጿል። ሌላው ደግሞ ምናልባት የዓለም ዋንጫው እፎይ የሚልበት በቤልጅየም የተቋጨው የአሜሪካ የዓለም ዋንጫ ህልም ነው። በ2026 የዓለም ዋንጫ የ16ቱ ዙር ማጣሪያ የአሜሪካ ብሔራዊ ቡድን በቤልጅየም 4-1 በሆነ ሰፊ ውጤት በመሸነፍ ከውድድሩ ውጭ ሆኗል። በሲያትል ሉመን ፊልድ በተደረገው በዚህ ጨዋታ ቤልጅየም ፍጹም የበላይነትን የወሰደች ሲሆን ቻርለስ ዴ ኬተላሬ በ9ኛውና 33ኛው ደቂቃ ላይ 2 ግቦችን፣ ሃንስ ቫኔከን ደግሞ 37ኛውና ሮሜሮ ሉካኩ በበኩሉ 90ው ደቂቃ አልቆ በጭማሪው 3ኛ ደቂቃ ላይ ባስቆጠሯቸው የቤልጅየም የማሸነፊያ ግቦች አሜሪካ ከዓለም ዋንጫው ስትሰናበት ቤልጅየም ቀጣዩን ዙር ተቀላቅላለች። ለአሜሪካ ብቸኛዋንና ከሽንፈት ያልታደገቻቸውን እጅግ ማራኪዋን ግብ ደግሞ ማሊክ ቴልማን በቅጣት ምት ማስቆጠር ችሎ ነበረ። ሆኖም ይህች ለ23ኛ ጊዜ የተዘጋጀውን የዓለም ዋንጫ ድግስ ከአጋሮቿ ሜክሲኮና ካናዳ ጋር በመሆን ከደገሰች በኋላ በቀኝ በግራ እየበጠበጠች እኔ ካልሆንኩ ማንም አይበላውም ማንም አይጠጣውም በሚል ሰፊ የፖለቲካ ጣልቃ ገብነትን ስታራምድ የቆየችው አሜሪካ በመጨረሻም በቤልጅየም ጠንካራ በትር ተደቁሳ ተሰናብታለች። ጨዋታው ከመደረጉ በፊት በፎላሪን ባሎጉን የቀይ ካርድ ውዝግብና በትራምፕ የፊፋ ጣልቃ ገብነት ዙሪያ እንዲሁም ከትራምፕ የስልክ ጥሪ የደረሳቸው የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ በትዕዛዝ ቀይ ካርዱን ማንሳታቸውና ባሎጉን በጨዋታው እንዲሰለፍ መፍቀዳቸው ዓለምን ያስቆጣ ሲሆን ርካሽ ድርጊት ተደርጎ በብዙዎች ዘንድም ተወግዞ ነበር። በነጩ ቤተ መንግስት ካቢኔዎችና በትራምፕ ፈቃድ ሲዘወር የከረመው የዓለም ዋንጫም በመጨረሻ ራሱን በራሱ ነድፎ አቁስሎታል። በታሪክ ከምናውቀው የዓለም ዋንጫ ዝግጅት ብዙ ተለይቶ በቀረበው በዚህ ውድድር ደግሳና ጠርታ ግን እንግዳዋን አክባሪ ሆና ተጠርቶ የመጣውን ታዳሚና ተሳታፊ በአግባቡ ለማስተናገድ ያልቻለችው አሜሪካ በብዙዎች ቂም ተይዞባት ተብላ ስትረገም ነበር። የአርግማንም በመጨረሻ የቤልጅየም እግር ላይ ወድቃ እስኪበቃት እስክትንኮታኮት ድረስ እንድትረገጥ ፈርዶባታል። የአሰልጣኝ ማውሪሲዮ ፖቼቲኖ ስብስብ በተከላካይ ክፍተት ስህተቶችና ግብ ጠባቂው ማት ፍሪስ በሰራው ስህተት ለሽንፈት ተዳርጓል። በዚህም አሜሪካ በገዛ ሜዳዋ ታሪክ ለመስራት የነበራት ትልቅ ህልም ከሽፎ በዓለም ዋንጫ ታሪክ ለ4ኛ ጊዜ በ16ቱ ዙር ተሰናብታለች። አሁን ዓለም ዋንጫው ላይ የሚርመሰመሰው የትራምፕ ረዥም እጅም ሆነ የነጩ ቤተ መንግስት ካቢኔዎች ፈላጭ ቆራጭነትና በጥባጭነት ተግ እንደሚል ይጠበቃል። በታሪክ ለመጀመሪያ ጊዜ 3 ሆነው የዓለም ዋንጫን የደገሱት ካናዳ፣ አሜሪካና ሜክሲኮ እነሆ ተያይዘው በጊዜ ገሸሽ ብለዋል። ሶስቱም አዘጋጅ ሀገሮች ከጥሎ ማለፉ ማለፍ አልቻሉም። አሁን በራሳቸው ድግስ ሌላ ቡድን ሲሞሸር ለማየት ይገደዳሉ። በቀጣይም ቤልጅየም ፖርቱጋልን ጥላ ካለፈችው ስፔን ጋር በሩብ ፍጻሜው ትፋለማለች። ስፔንና ቤልጅየም ለመጨረሻ ጊዜ በዓለም ዋንጫው ሩብ ፍጻሜ ላይ በተጫወቱበት ወቅት ደግሞ አርጀንቲና የዓለም ዋንጫን አሸንፋለች። ምናልባት አርጀንቲና እንደገና
ፈረንሳይም ትጠብቃታለች። አጓጊው የዓለም ዋንጫ የጥሎ ማለፍ ጨዋታ ዛሬም ቀጥሎ ሲደረግ ምሽት 1 ሰዓት ላይ አርጀንቲና ከግብፅ እንዲሁም ማታ 5 ሰዓት ላይ ስዊዘርላንድ ከኮሎምቢያ ይፋለማሉ። አመሻሽ 1 ሰዓት ላይ የሚደረገውን የአርጀንቲናና የግብፅ ጨዋታ ደግሞ ገበያ ስፖርት በቀጥታ ወደ እናንተ የሚያደርሰው ይሆናል። ቀጥታ ስርጭቱን ከ12 ሰዓት ጀምሮ እኒህን ግጥሚያዎች የተመለከቱና ሌሎችን ስፖርታዊ መረጃዎች ጨምሮ በቀጥታ ወደ እናንተ እያደረስን የምንቆይ ሲሆን ምሽት 1 ሰዓት እንዳለ ጨዋታውን በቀጥታ የምናጋራችሁ ይሆናል። በሰዓቱ አብራችሁን እንድትሆኑ ከወዲሁ መልእክታችንን እያስተላለፍን ግምታችሁንም እንድታስቀምጡ እያለን እስከዛው በሰላም ቆዩልን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በ1 ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30% ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40% የባንክ ብድርም አመቻችተን እየጠበቅኑት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ